La noble causa del socialismo, la aspiración a un mundo justo. በዓለማችን ላይ ብዙ መሪዎች መጥተዋል አልፈዋልም። አንዳንዶቹ በክብር አንዳንዶቹ በውርደት። ነገር ግን እንደ ፊደል ካስትሮ ዓለምን ለሁለት የከፈለ ለ60 ዓመታት ከሞት ጋር ድብብቆሽ የተጫወተ ሰው የለም። ለብዙዎች እሱ የድሆች ጠበቃ ነው፣ ለሌሎቹ ደግሞ የዲያብሎስ መልእክተኛ። ዛሬ የምንጀምረው ጉዞ በደም በእንባና በማይበገረው የሰው ልጅ ፍላጎት የታጀበ ነው። ባለሀብት ሆኖ ተወልዶ ለምን ድህነትን መረጠ? 638 ጊዜ ሊገደል ሲሞከር እንዴትስ ሊተርፍ ቻለ? ታሪኩን የማቀርብላችሁ እኔ ቴዎድሮስ ተሾመ ነኝ። አብራችሁን ቆዩ። ፊደል ካስትሮ የተወለደው በ1926 ዓ.ም በኩባ ምስራቃዊ ግዛት በምትገኝ ቢራን ነው። አባቱ አንጄል ካስትሮ ከስፔን የመጣ ትልቅ የመሬት ከበርቴም ነበር። ፊደል በቅንጦት ውስጥ አደገ። ጥሩ የሚባል ትምህርት ቤቶችም ተማረ። ነገር ግን ፊደል በቤታቸው ከሚሰሩ ምስኪን ሰራተኞች ጋር መጫወት ይወድ ነበር። የራሱን አባት ሀብት ሳይቀር ይጠላውም ነበር። በዩኒቨርሲቲ ያለ የሕግ ትምህርት ሲማር በኩባ የነበረውን የባቲስታን አምባገነን አገዛዝ ደሙን አፍልቶታል። ባቲስታ አሜሪካንን ደጅ እየጠና ኩባን የቁማርና የዝሙት መናኸሪያ ሲያደርጋት ካስትሮ ዝም ማለት አልቻለም። ሕግን በሕግ ለመታገል ሞከረ፣ አልሆነም። እናም አንድ ቀን ማንም ያልጠበቀውን እርምጃ ለመውሰድ ወሰነ። ሰላማዊው የሕግ ጠበቃ የጥይት ጠበቃ ለመሆንም ቆረጠ። ሐምሌ 26 ቀን 1953 ዓ.ም ፊደል ካስትሮ 160 የሚሆኑ ወጣቶችንም ሰበሰበ። አብዛኞቹ ተማሪዎችና ሰራተኞችም ነበሩ። ዓላማቸው የባቲስታን ትልቁን ወታደራዊ ካምፕ ሞንካዳን መቆጣጠርም ነበር። ነገር ግን እቅዱ ከሸፈ። ወጣቶቹ በመሳሪያ እጥረት እና ባልተጠበቀ ጥቃትም ተጨፈጨፉ። በዚያም ምሽት በሞንካዳ አደባባይ የፈሰሰው የንጹሃን ወጣቶች ደም መላው ኩባን አስለቀሰ። ፊደል ጓደኞቹ ሲረግፉ እያየ ወደ ጫካም ሸሸ። ካስትሮ ተያዘ። ፖሊሶች ሊገድሉት ሲሉ አንድ መኮንን አተኩሱ፣ ሐሳቡን መግደል አይቻልም ብሎ ማዳነው። ፍርድ ቤት ሲቀርብ ግን ያ ታሪካዊ ንግግሩንም አደረገ። ዛሬ እኔን ልትቀጡኝ ትችላላችሁ፣ ነገር ግን ታሪክ ነፃ ያወጣኛልም አለ። በ15 ዓመት እስራትም ተቀጥቶ ወደ እስር ቤቱ ደሴት ተላከ። ከ2 ዓመት እስራት በኋላ በይቅርታም ተፈታ። ነገር ግን ኩባ ውስጥ መቆየት አልቻለም ነበር። ወደ ሜክሲኮም ተሰደደ። እዚያም በታሪክ ውስጥ ትልቅ አሻራ የጣለውን አንድ ሰው አገኘ። ስሙ ሃርኔስቶ ቼኩቬራ ይባላል። ቼኩቬራና ፊደል ካስትሮ በአንድ ትንሽ ቤት ውስጥ ለወራት ተቀመጡ። ሲጋራ እያጨሱ ስለ ነፃነትና ስለ አብዮት ሌሊቱን ሙሉ ይወያዩም ነበር። ካስትሮ አንድ አሮጌ ጀልባም ገዛ። ስሟ ግራናማ ትባላለች። 82 ሰዎችን ብቻ ጭኖ ወደ ኩባ ባህርም ዳር ተጓዘ። ጉዞው ሲኦል ነበር። ጀልባዋ ልትሰምጥ ደረሰች። ባህር ዳርቻ ሲደርሱ የባቲስታን ሰራዊት እየጠበቃቸውም ነበር። ጥይት እንደ ዝናብ ዘነበባቸው። ከ82 ወታደሮች ውስጥ የተረፉት 12ቱ ብቻ ነበሩ። ቼኩቬራ ቆሰለ። ፊደል ግን ተስፋ አልቆረጠም። አሁን 12 ከሆንን ኩባን ነፃ ለማውጣት እንበቃለንም ብሎ አሰበ። ዓለም ካስትሮ ሞታል ብላም አምና ነበር። በኩባ ቤተ መንግሥት ውስጥ ባቲስታን በደስታ ወይን ይጠጣም ነበረ። ነገር ግን በሲየር ማይስትራ ተራራዎች ውስጥ በጭጋግና በዛፎች መሃል አንድ ተአምር እየተከሰተ ነበር። ፊደል ካስትሮ ከሞት አፋፍ ተመልሶ በታሪክ ታይቶ የማይታወቀውን የጫካ መንግሥትም መሰረተ። በ1957 ዓመተ ምህረት ባቲስታን ለዓለም ጋዜጠኞች ካስትሮን ገድለነዋልም ብሎ አወጀ። ነገር ግን ፊደል አንድ ብልህ ዘዴ ተጠቀመ። ኸርበርት ማቴዎስ የተባለ የኒውዮርክ ታይምስ ጋዜጠኛን በድብቅ ወደ ተራራው ማስመጣው። ጋዜጠኛው ተራራው ላይ ሲደርስ ያየው ነገርንም አስደነገጠው። ካስትሮም ጥቂት ወታደሮችን በጋዜጠኛው ፊት ተደጋግመው እንዲያልፉ በማድረግ 1000 ወታደሮች ያሉትም አስመሰለ። ጋዜጠኛው ወደ አሜሪካ ተመልሶ ካስትሮ በሕይወት አለ፣ እሱ የኩባ ሮቢን ሁድ ነው
ብሎም ጻፈ። ይህ ዜና እንደ ሰደድ እሳትም ተሰራጨ። የኩባ ወጣቶች በሺዎች የሚቆጠሩ ወደ ተራራውም መትመም ጀመሩ። ካስትሮ ራዲዮ ሬቤሎ የተባለ የራዲዮ ጣቢያ ከተራራው ላይም ከፈተ። የድሆች ድምፅም ሆነ። ባቲስታ ሰራዊቱ ቢበዛም ልቡ ግን በድንጋጤ መምታት ጀመረ። ታኅሳስ 31 1958 ዓመተ ምህረት መላው ዓለም አዲሱን ዓመት ሊቀበል ሲዘጋጅ በኩባ ቤተ መንግሥት ውስጥ ግን ለቅሶ ነበር። የካስትሮ ወታደሮች ሃቫና ደጃፍ ደረሱ። ቼኩቬራ ሳንታ ክራና የተባለችውን ከተማ በድፍረትም ተቆጣጠረ። ባቲስታ እኩለ ሌሊት ላይ በድብቅ አውሮፕላን ተሳፍሮ ሀገሪቱን ጥሎም ፈረጠጠ። ጥር 1 1959 ዓመተ ምህረት ፊደል ካስትሮ በድል አድራጊነት ሃቫና ገባ። ሕዝቡ እንደ አምላክ ተቀበለው። ነጭ እርግቦች በካስትሮ ትከሻ ላይ ማረፉ። ዓለም ኩባ ነጻ ወጣችን ብላ አሰበች። ነገር ግን ይህ የደስታ ምሽት ብዙም አልቆየም። ካስትሮ ወደ ቤተ መንግሥት ሲገባ የድሮ ጓደኞቹ ጠላቶቹ መሆን ጀመሩ። የሞት ፍርደኞች ተጀመሩ። በሺዎች የሚቆጠሩ የባቲስታን ደጋፊዎች ያለ ርኅራኄ ተረሸኑ። ደስታው በደም መበከል ጀመረ። ካስትሮ አገርን ሲያሸንፍ ቤተሰቡን ግን አጣ። የገዛ እህቱ ጆዋኒታ ካስትሮ ወንድሟን መቃወም ጀመረች። ፊደል ወደ ኮሚኒዝም እየሄደ ነው፣ ሕዝቡን እየጨቆነ ነውም ብላ ማሰብ ጀመረች። ጆዋኒታ በድብቅ ለሲአይኤ መስራት ጀመረች። ወንድሟን ለመጣል ከጠላቶች ጋርም ነበረች። በመጨረሻም ኩባን ጥላ ስትሰደድ እንዲህም አለች፣ ወንድሜን እወደዋለሁ ግን ያደረገውን ነገር እጠላለሁ እቃወማለሁም ብላ ነበረ። ካስትሮ እህቱን ለዘላለም አጣት። በዚያው ሰሞን አሜሪካ በካስትሮ ላይ ፊቷን አዞረች። ካስትሮ የአሜሪካን ኩባንያዎች ወደ መንግስት ይዞታም አዞረ። ፕሬዝዳንት አይዘንሃወር ተቆጡ። ሲአይኤ ይህን ፂም ያለው ሰው መግደል አለብን ብሎም ወሰነ። የመጀመሪያው የሞት ሴራም ተጠነሰሰ። በታሪክ ውስጥ ብዙ መሪዎች በአንድ ጥይት ወድቀዋል። ጆን ኤፍ ኬኔዲ፣ ጋንዲ፣ ማርቲን ሉተር ኪንግ ሁሉም በገዳዮች እጅ ሞተዋል። ነገር ግን 638 ጊዜ ለመግደል ሙከራ ተደርጎበት በገዳዮቹ መቃብር ላይ ቆሞ የሳቀ አንድ ሰው ብቻም አለ። እሱም ፊደል ካስትሮ። በ1960 ዓመተ ምህረት ሲአይኤ አንድ ብልህ ዘዴ ተጠቀመ። ካስትሮን በወታደር መግደል እንደማይቻል ሲያውቁ ድክመቱን ተጠቀሙ። ካስትሮ ለቆንጆ ሴቶች ድክመት ነበረው። እናም ማሪታ ሎሬዝ የተባለች 19 ዓመት ጀርመናዊት ቆንጆ ሴትም ላኩበት። ማሪታ የካስትሮ ፍቅረኛ ሆነች። ሲአይኤ መርዝ ሰጣት። መርዙን በፊቱ ክሬም ውስጥ ደበቀችው። ነገር ግን ካስትሮ አንድ ምሽት አወቀባት። ማሪታ ልትገድለው ስትል ካስትሮ ሽጉጡን አውጥቶ ሰጣትና ልትገድይኝ ከመጣሽ ግደይኝ አላት። ማሪታ ግን ሽጉጡን ይዛ ተንቀጠቀጠች። ፊደል አልችልም ብላ በእግሩ ስር ወደቀች። መርዙን ወደ መጸዳጃ ቤትም ደፋችው። ካስትሮ ለፍቅር ሲል ከሞት ተረፈ። ሁለተኛው አስደንጋጭ ሙከራ። ይህ ሙከራ ካስትሮን ለሞት እጅግ በጣም አቅርቦት የነበረም ክስተት ነው። በ1963 ካስትሮ ሁልጊዜ ሃቫና ሊብሬ በተባለች ሆቴል የቸኮሌት ወተት መጠጣት ይወድ ነበር። ሲአይኤ በአገልጋይነት የተቀጠረው ሰላይ በመጠቀም መርዛማ ኪኒን ወደ መጠጡ እንዲጨምር ማዘዘች። ነገር ግን ተአምር ሆነ። ኪኒኑ በበረዶ መያዣው ውስጥ ተጣብቆ ስለነበር ቅጥሩ አገልጋይ ሊያወጣው ሲታገል ኪኒኑ ተሰባብሮ ፈሰሰ። ካስትሮ መርዙ የሌለበትን ወተት እየጠጣ በሰላም ወጣ። የ638ቱ ሙከራዎች ውድቀት በዚህ መልኩ ቀጠለ። ካስትሮን መግደል ያቃታቸው አሜሪካኖች ሙከራቸውን ቀጠሉ። ካስትሮ ባህር ውስጥ መዋኘትና አሳ ማጥመድ በጣም ይወድ ነበር። ሲአይኤ ይህንን በማጥናት አንድ እጅግ በጣም ቆንጆ የሆነ የባህር ዛጎል አዘጋጀች። ዛጎል ውስጥ ኃይለኛ ፈንጂ ተቀብሮም ነበር። እቅዳቸውም ካስትሮ ዛጎሉን ውበቱን አይቶ ለማንሳት ሲሞክር እንዲፈነዳም ነበር። ነገር ግን ካስትሮ በዚያን ቀን ለመዋኘት አልወደደም፣ ወይም ደግሞ ዛጎሉን አላየውም። ሞት እንደገና በቅርብ ርቀት ሳተችው። ሌላኛው ሙከራም ቀጠለ። ፊደል ካስትሮ ሲባል ሲጋራ አይለየውም። ሲአይኤ ቦቱሊነም የተባለ እጅግ ገዳይ መርዝ ያለበት ሲጋራ አዘጋጅቶ ወደ ካስትሮ ቢሮ እንዲገባም አደረገች። አንድ ጊዜ ሲጋራውን ወደ አፉ ቢያስገባ በሰከንዶች ውስጥ ይሞት ነበር። ነገር ግን የሚገርመው ነገር ያንኑ ሰሞን ካስትሮ ለጤናው ሲል ሲጋራ ማጨስ ለማቆም ወሰነ። መርዛማው ሲጋራ ሳይነካው ጠረጴዛው ላይም ቀረ። አሁንም ተስፋ ያልቆረጠችው አሜሪካ ሴራዋን ቀጠለች። ይህ ሙከራ የታቀደው አሜሪካዊ ፕሬዝዳንት ጆን ኤፍ ኬኔዲ በተገደሉበትም ቀን ነበር። አንድ የኩባ ባለስልጣን
በፓሪስ ከሲአይኤ ወኪል ጋር ተገናኘ። ወኪሉ እጅግ በጣም ስስ የሆነ መርፌ የተገጠመለት እስክሪብቶም ሰጠው። ካስትሮን ዝም ብሎ በሞጋት መርዙ እንዲረጭበትም ነበር የታቀደው። ነገር ግን ኬኔዲ መገደላቸው ሲሰሙ ኦፕሬሽኑ በድንገት ተሰረዘ። ካስትሮ እንደገና ተረፈ። ካስትሮ ግን የሰይጣን እድል ነበረው። አሜሪካ በኩባ ስደተኞች አማካኝነት የአሳማዎች ባህረ ሰላጤ ወይም ባይ ኦፍ ፒግስ ወረራን ፈጸመች። ካስትሮ ግን በ3 ቀን ውስጥ ድል አደረጋቸው። ይህ ውርደት አሜሪካን ይበልጥ አስቆጣት። በ1962 ዓ.ም ዓለም ወደ መጨረሻ ጦርነት ተቃረበች። ካስትሮ የሶቪየት የኒኩሌር ሚሳኤሎችን በኩባ ምድር ላይ ማቆመ። ፕሬዝዳንት ኬኔዲ ሚሳኤሉን ካላነሳችሁ ጦርነት እንጀምራለንም አሉ። ለ13 ቀናት ዓለም ትንፋሿን አጥፋ ጠበቀች። የሰው ልጅ ሊጠፋ ጥቂት ሰከንዶችም ቀርተውት ነበር። በመጨረሻም ሶቪየት ኅብረት ሚሳኤሉን አነሳች። ካስትሮ ግን ተቆጣ። ያለኔ ፍቃድ እንዴት ታነሳላችሁም አለ። ካስትሮ አሁን በሁለት ኃያላን ሀገራት መሃል እንደ ኳስ ተጫወቱበት። በዚያም ምሽት ካስትሮ በቤተ መንግሥት ውስጥ ሆኖ ብቻውን ሆኖ አለቀሰ። ጀግናው ካስትሮ አሁን በራሱ ጠባቂዎች ላይ እንኳን መተማመን አቃተው። በ1980 ዓ.ም በኩባ ያለው ኑሮ መራር ሆነ። ካስትሮ መሄድ የሚፈልግ ሰው መሄድ ይችላል ብሎም አወጀ። በሺዎች የሚቆጠሩ ኩባውያን ወደ ማሪያ ወደብ መትመም ጀመሩ። የማሪያም ቦት ሊፍ ተጀመረ። ቤተሰቦች ተለያዩ። እናቶች ልጆቻቸውን በባህር ዳርቻ ላይ ቆመው ሲሰናበቱ ያወጡት ጩኸት እስከ ዛሬ በሃቫና ባህር ላይ የሚሰማ ይመስላል። የ125,000 ሰዎች በትንንሽ ጀልባዎች ወደ ማያሚ ተሰደዱ። ካስትሮ አገሩን ባዶ ያደረጋት ነበር። ካስትሮ ግን ጨከነ። ኩባን የማይወዱት ይሄዱም አለ። ነገር ግን ልቡ ውስጥ ትልቅ ስብራት ነበር። የቅርብ ጓደኞቹ እየከዱት ነበር። ቼኩቬራ ወደ ቦሊቪያ ሄዶ ተገደለ። ካስትሮ ትልቁን ወንድሙን አጣ። አሁን ካስትሮ ብቻውን ነው። ዙሪያውን የሞት ጥላና የክህደት ጭጋግም ከበውታል። 638 የሞት ሴራዎችን ያሸነፈው አሜሪካን ለግማሽ ክፍለ ዘመን ያስጨነቀው እና ሞትን ጓደኛው ያደረገ ያ ኃያል ሰው በመጨረሻ አንድ የማይሸነፍ ጠላት መጣበት። እሱም ጊዜ ነው። ጊዜ ለማንም አይራራም። ለጀግናም፣ ለአምባገነንም፣ ለድሃም፣ ለሀብታምም፣ ለንጉስም። ሐምሌ 2006 ዓ.ም ፊደል ካስትሮ በድንገት ከህዝብ እይታ ጠፋ። በጽኑ ታሟል የሚለው ወሬ መላው ዓለምን አዳረሰ። ሲአይኤ በቃ አሁን ሊሞት ነው ብሎም ጠበቀ። ነገር ግን ካስትሮ አሁንም አልሞተም ነበር። ከባድ ጨጓራ ቀዶ ጥገናም ተደረገለት። ያ ሁል ጊዜ ወታደራዊ ልብስ የሚለብሰው ካስትሮ አሁን ግን የአዲዳስ የስፖርት ልብስ ለብሶ በቲቪ ታየ። በጣም ከስቷል። ድምፁ ይንቀጠቀጣል። እጆቹ ይረግዳሉ። የኩባ ሕዝብ ይህን ሲያይደነገጠ አባታችን እያለቀሰ ነው ብለው ማልቀስም ጀመሩ። በ2008 ዓ.ም ካስትሮ አንድ አስደንጋጭ ደብዳቤ ጻፈ። ዳግመኛ ስልጣን አልቀበልም አለ። ለ49 ዓመታት የጨበጠውን በትር ለወንድሙ ለራውል ካስትሮ ማስረከበ። ያ ኃያል መሪ አሁን በአንድ ትንሽ ክፍል ውስጥ ተገሎ መኖር ጀመረ። የቅርብ ጓደኞቹ ሁጎ ቻቬር እና ኔልሰን ማንዴላ ቼኩቬራ ተራ በተራም አልፈዋል። ካስትሮ አሁን ከትዝታ ጋር ብቻውን ቀረ። ካስትሮ በየቀኑ በኩባ ጋዜጣ ላይ ጥንሰ ሐሳቦች የሚል አምድ ይጽፍም ነበር። ስለ ዓለም ሙቀት መጨመር፣ ስለ ኒኩሌር ጦርነት እና ስለ አሜሪካ ክፋት ይተነትናል። ነገር ግን በቤቱ ውስጥ ዝምታ ሰፍኗል። የሚወዳቸው ልጆቹና የልጅ ልጆቹ ከጠላቶቹ ጋር ማያሚ ውስጥም ይኖራሉ። ካስትሮ አገርን አሸነፈ፣ ቤቱን ግን ተሸነፈ። እንደ አውሮፓውያን አቆጣጠር ህዳር 25 ቀን 2016 ዓ.ም ሌሊት 4 ሰዓት ላይ በሃቫና ያለው የባህር ነፋስ ይጮኻል። ራውል ካስትሮ በብሔራዊ ቴሌቪዥንም ቀረበ። ድምፁም ይንቀጠቀጥ ነበር። የኩባ አብዮታዊ መሪ ፊደል ካስትሮ ከዚህ ዓለም በሞት ተለይቷል ብሎም አወጀ። ካስትሮ ሲሞት ዓለም ለሁለት ተከፈለች። በሃቫና ጎዳናዎች ላይ 9 ቀን የለቅሶ አዋጅም ታወጀ። ወጣቶች በመንገድ ላይ ተዘርረው ያለቅሱም ነበር። እኔ ፊደል ነኝ የሚል ጩኸትም ተሰማ። በሌላ በኩል ግን በማያሚ የሚኖሩ ኩባውያን ስደተኞች ወደ አደባባይ ወጥተውም ጨፈሩ፣ ሻምፓይን ከፈቱ። አምባገነኑ ሞተም አሉ። አንድ አገር፣ አንድ ሕዝብ፣ ግን ሁለት ስሜት። ይህ ነው
የካስትሮ ትልቁ ጠባሳ ቤተሰቡን ለሁለት የከፈለ አገርን ለሁለት የሰነጠቀ ታሪክ። የካስትሮ አስክሬን ተቃጥሎ አመዱን በመላው ኩባም ተዘዋወረ። ጀልባዋ ግራናማ የተጓዘችበት መንገድ በድጋሚም ተጓዘ። በመጨረሻም በሳንቲያጎ ኩባ በሚገኝ አንድ ትልቅ የድንጋይ መቃብር ውስጥም አረፈ። መቃብሩ ላይ ምንም ጌጥ የለም፣ ፊደል የሚል ስም ብቻ። ፊደል ካስትሮ ዛሬ የለም። ነገር ግን ታሪኩ ገና አልተዘጋም። አንዳንዶች አገርን ለድሆች የሰጠ ጀግና ይሉታል፣ ሌሎች ደግሞ ትውልድን ያጠፋ ነፍሰ ገዳይ። ነገር ግን አንድ እውነት አለ፣ ካስትሮን ማንም ሊረሳው አይችልም። 638 ጊዜ ለመሞት የተዘጋጀው ያ ሰው በመጨረሻ በሰላም አልጋው ላይ ማረፈ። እሱ ታሪክ ነፃ ያወጣኛል ብሏል። እናንተስ ምን ትላላችሁ? ታሪክ ነፃ አውጥቶታል ወይስ የታሪክ እስረኛ ሆኖ ቀርቷል? የፊደል ካስትሮ ታሪክ እዚህ ላይ ያበቃል። እውነት እና ውሸት፣ ፍቅር እና ጥላቻ የተደበላለቀበት የታሪክ ምስጢር። ሰላም ለእናንተ ይሁን።